በአብዛኛው የምንሰራባቸው ናቸው። በምስር ያው አንድ ፕሮጀክት ያለ በምስር ያንዱ ፕሮጀክት ሁሉ መጀመሪያ ጀምሮ ከክሮሲንግ ጀምሮ እዚህ ዳር ዳር ላይ የምታዩቸው እንደዚህ የምስር ክሮሲንግ አለ ከዳር ላይ ቀጥሎ ይሄ የሽምብራ የካብሪ ታይፕ ክሮሲንግ በዚህ ቦርደር ላይ ነው ያለው። ቀጥሎ የዴሲ ታይፕ ሽምብራ ይቀጥላል። ይሄኛው ቅድም እንደነገርኳችሁ የፖቴንሻል ኢንቫይሮንመንት የምንለው ዝናብ በቂ ዝናብ ለሚያገኙ ናቸው። በዛ ከዚህ ከካብሪ ቀጥሎ በዴሲ ታይፕ የምንላቸው ናቸው። ልክ እንደዚህ ይቀጥላል። ይሄ ክሮሲንግ አለ ሴግሬጌሽን ክሮሲንግ ፖፑሌሽኖች አሉ። በዛ ኦብዘርቬሽን ነርሰሪዎች አሉ። ፒቪቲ ኤንቪቲ ቪቪቲ እያለ ይቀጥላል ማለት ነው። የተለያዩ ስቴጆች እነዚህ በካብሪ ታይፕ ናቸው። እዛ ጋር በዴሲ ታይፕ ናቸው። ቀጥሎ ደግሞ በሞይስቸር ስለሶችን አለይተን የምንዘራቸው ፕራይመሪ ጥሩ ዘር ሲድ ሃርቨስት ለማለት ነው። ፕራይመሪ ዴታ ኮሌክት የምናደርገው ሞይስቸር ስትረስ ኤሪያ ላይ ለምንዘራቸው እንትኖች ናቸው ማለት ነው። እና ቀጥሎ ከዛ የተለያዩ የዘር ብዜት ስራዎችን እንዘራለን። ወደ 5 ሄክታር አካባቢ የዘር ብዜት ስራዎችን ሲድ የምናባዛቸው ስራዎች አሉ። ስለዚህ ብዙ አላበዛባችሁም፣ በኋላ በዲስከሽን እናደርጋለን። እነኚህ እየሰራን ያላቸውን የተለያዩ ፕሮሰስ ስራዎችን እየዞር ንጉሴ ያሳየናል። ጣቢያ ተፋፈን ነው የምንሰራው። የዚህ ጣቢያ ተሳትፎ ስለምንሰራው ንጉሴ ስለሆነ እያሳየን አንድ ቦታ ዲስከሽን አድርገን እንጨርሳለን። ዲንግ ፕሮግራሙ የዛሬ 4 አመት ዲዛይን ተደርጎ በዛ ነው የምንሰራው። ስለዚህ ደብረ ዘይት በሽምብራና ምስር የሚሰሩ ማንኛውም ሙከራዎች የያዘና በእኛ ክፍል የሚሰሩ ሁሉ ሙከራዎች እዚህ ጣቢያ ላይ ያሉ ኖርማል ለተለያየ ፐርፐዝ ማለት ነው። በአገር አቀፍ ደረጃ የምንሰራቸውን እዚህ ሪፕሊኬት እናደርጋለን። ክሮሲንግ የምንሰራው ናሽናሊ እዚህ ጣቢያ ላይ ነው። በሁለት ቦታ ነው የምንሰራው። እዚህ ፊልድ ላይ እንሰራለን። አዘ ሴም ታይም ደግሞ በኢሪጌሽን ተጠቅመን ላታውስ ውስጥ እንሰራለን። አመቱ ሙሉ ነው ክሮሲንግ የምንሰራው። 126 ክሮሲንግ እዚህ ላይ አሉ ነው። ለተለያየ በፕሮዳክት ፕሮፋይል ዲፋይን ላደረግናቸው ትሬቶች ሪስፖንድ የሚያደርጉ 126 ለተለያየ ፐርፐዝ የሚሰሩ ክሮሶች ናቸው። በጣም ጀንትል የሆኑ ሴቶች አሉ። እዚህኛው ላይ ጠዋት ገብተው እስከ 4-5 ሰዓት ይሰራሉ። ጥሩ ፕሮግረስም እንዳለ ነው። ቅድም ስታዩ የተለያየ ሰው የተለያየ እንትን አሉ። ሰክሰሱንም በዛው ጭምር እናያለን። ሰዎችም ኬር ያደርጋሉ። ነገ ትረስባክ ስለምናደርገው ተጠንቅቀው ይሰራሉ። ክሮሲንግ ከሰራም በኋላ ኢሚዲየትሊ በ3 አመት ውስጥ አሁን ወደ 774 ሰክሰስፉል ክሮሶች አሉ። በደንብ ለውጦች ከመርሲ በኋላ ቪዚብል ናቸው። ከናንተ ጀርባ ወደ ታች እንደዚህ የምታዩት ከሎካል ክሮሲንግ የተገኙ ፖፑሌሽኖች ናቸው። ለተለያየ ፐርፐዝ አስኮካይታ ፉዛሬም ዊል ሲድ ሳይዝ ማጂክ ፖፑሌሽኖች አሉን። ለደብል ፖዲንግ የተሰሩ ክሮስ ፖፑሌሽኖች አሉ እና ክሮሲንግ ነው። ከዛ ወደ ታች ስንሄድ ከራሳችን ድሮ እንግዲህ የሚታወቀው ኢምፖርት ነው የምናደርገው። ከውጪ ነው ሰግሪጌቲንግ ፖፑሌሽን ሳይቀር የምናመጣው። አሁን ግን ኦልሞስት ራሳችን ብዙ ፖፑሌሽን ዴቨሎፕ አድርገን ማኔጅ እያደረግን ነው። በኋላ ሙቭ ስታደርጉ የምታዩት ነው። ቅድም ዶክተር ዳኙ እንዳለው ከዚህ ቀጥለን ኦብዘርቬሽን ነርሰሪ ለእያንዳንዱ 4 ፕሮዳክት ኮንሰፕት አለን። ዲፋይን የሆኑ አክቲቪቲዎች አሉን። ዲፋይንድ የሆነ ትሪያል አሬንጅመንት አለን በማንኛውም ሳይት ማለት ነው። ፓይፕላይን ላይ ከክሮሲንግ ጀምረን ሰግሪጌቲንግ ፖፑሌሽኖች አሉ። ኦብዘርቬሽን ነርሰሪ አለ። ትሪያሎች አሉ። ፒቪቲ ኤንቪቲ ቪቪቲ ማለት ነው። በዚሁ መሰረት የፖቴንሻል ኢንቫይሮንመንት ኦብዘርቬሽን ነርሰሪ ፒቪቲ ኤንቪቲ እያልን እስከ ቪቪቲ እናያለን። ቀጥለን ደሲንም እንደዛው እናያለን። ወደ ታች ስንወርድ ስተግር ለማድረግ ሞክረናል። የተወሰኑ ሪስፖንድ የሚያደርጉ ነገሮች አሉ። የስትረስ ሙከራዎች ደግሞ ታች ላይ እናያለን። ሌላው በብሪዲንግ ፓይፕላይን ላይ ሲድ ኢንክሪዝ የሚል ኮምፖነንት አለን። ልክ ወደ ቪቪቲ የቀረቡ ማቴሪያሎችን ታች ደግሞ ታያላችሁ። ለሚቀጥለው አመት ከሎካል ክሮስ ክሪሳት ጋር በሰራ ነው ክሮስ እስከ ዛሬ ድረስ ከክሮስ የለቀቅነው ዝርያ የለንም። ኖርማሊ ኢንትሮዲዩስ አድርገን ኢቫሉዌት አድርገን ሰሌክት አድርገን ነበር የምንለቀው። አሁን በጣም ኢንተረስቲንግ የሆኑ ማቴሪያሎች አሉ። እነሱን እዚህ ጋር ፕሮሚሲንግ ሆኑ ለሚቀጥለው ካንዲዴት የሚሆኑ ዘርተናል። ካቡሊም ደሲም አሉ። ለይልድና ለአስኮካይታ ብላይት ነው። አንድ ዝርያ ካቻምና ይለቀቅናት አለ። እሷን አሁን በይልድ ኢምፕሩቭ ለማድረግ የተሰሩ ታያላችሁ። እንደገና ከውጭ የገቡ የአዳፕቴሽን ስራ ምን ሰራቸው ደግሞ ከባድ ነው። ጥሩ ጉብኝት ይሁን። ጥያቄ ካለ በማለት